ቤተሰቦች እስቲ ዛሬ ደግሞ እኔ ወጪ ሳረግ ደግሞ ላሳያችሁ። ዛሬ ደግሞ በንግድ ባንክ ማለት ነው። ፖይንት የሚለውን ነካውና ፖይንት ከዛ ያለኝን ያው አጠቃላይ የፖይንት ብዛት ያመጣልኛል። እኔ ያለኝ 142955 ነው። ዊዝድሮ እለዋለሁ። ዊዝድሮ ነው ካልኩ በኋላ አካውንት ያው ስለሰጠሁት መጀመሪያው ነው ያው እዚህ ጋር ባይንድ ሆኗል። ምንም የምነካካው ነገር የለኝም። አካውንት መጀመሪያ አስገብቻለሁ። ስለዚህ ዊዝድሮ ናው እለዋለሁ። ዊዝድሮ ናው ስለው አማውንት አስገባ ይለኛል። የሚቻለው 10 20 30 ምናምን ነው። ለዛ 15 16 ምናምን እንደዚህ አይቀበላችሁም። አሁን ላስገባ ብለው 14 ላስገባ ብለው አይችልም። ይኸው ኢንቲጀር መልቲፕል ኦፍ 10 ሰች አስ 10 20 30 ምናምን ነው የምለው። ስለዚህ ኢንቲጀር የሆኑ ቁጥሮችን ነው የሚቀበላችሁ ማለት ነው። 10 አስገባዋለሁ። $10 እሺ ኮንፊርም ይለኛል። $10 እሺ ላወጣ ነው እንግዲህ። እስቲ ይሰጠኛል አይሰጠኝም? እሺ አሁን ቀንሷል። አሁን ቴክስት እጠብቃለሁ ማለት ነው። ቴክስት እጠብቃለሁ። ያው ሲቪ ላይ እኔ አካውንት ዌር ኢዝ ሲቪ ያው እሺ ሲቢ ላይ እኔ ብር የለኝም አሁን። ኦልሞስት 600 ምናምን ብር ነው ያለው። አሁን እዚህ ላይ እስቲ ይገባ ላይገባ የሚለውን እናያለን። እሺ እንጠብቀው። እሺ አሁን ከአንድ 15 ደቂቃ በኋላ አይ ቲንክ 15 ደቂቃ ምናምን ሆኖታል። እዚህ ጋር ኖቲፊኬሽን ልኮልኝ ነበር። እዚህ ሲገባ ያው ሰክሰስፉል ዊዝድሮዋል ጋር ቼክ ላድርግ ማለት ነው። አካውንት ቼክ ላድርግና ትራንዛክሽን አሁን የገባ ያው 1410 ብር ገብቶልኛል ማለት ነው። አሁን የገባ ማለት ነው። እስቲ ቀደም 600 ምናምን ነበረ። አሁን 2000 አካባቢ ሆኗል ማለት ነው። ቴክስት ኦኬ እሺ ቴክስት ላይ አልመጣልኝም፣ ግን አፕሊኬሽን ላይ ያው ገብቷል ይላል። በ10 ስንት ደቂቃ ማለት ነው? በ14 ደቂቃ አካባቢ። አሁን ምንድን እለዋለሁ? ስለተቀበልኩኝ ኮንፊርም ማለት አለብኝ ማለት ነው። ፔመንት ኮንፊርምድ ይለኛል። ፔመንት ሪሲቭድ ማለት አለብኝ። ይህንን ሪሲቭድ ካላልኩት እንትኑ ፕላትፎርሙ ለንግድ ባንክ $10 አይለቅለትም። የዘረዘሬ ደግሞ በሎካል ከረንሲ በ141 ነው። እዚህ ጋር የሚታያችሁ ማለት ነው። በ141 ነው የዘረዘሬ። ኦኬ ስለዚህ ሪሲቭድ ማለት አለብኝ ማለት ወደ ታች ሄድና በስንት ደቂቃ በ7 ሰዓት ውስጥ ሪሲቭድ ማለት አለብኝ። ካለበለዚያ ያው ንግድ ባንኮች ዶላሩን ስላልተቀበሉ ብር ለኛ ሰጥተው ስለሆነ ምንድነው የሚሆነው? ይደውላሉ ማለት ነው። ስልክ ምናምን ስላለ ይደውላል። ያው እዚህ ጋር ስልክ አለኝ። ስለዚህ ፔመንት ሪሲቭድ እላለሁ ማለት ነው። ዱ ዩ ኮንፊርም ዛት ዩ ሃቭ ሪሲቭድ ዘ ፔመንት ይላል። የስ አፍተር ዘ ፔመንት ኢዝ ኮንፊርምድ ዘ ሲስተም ዊል ዲተርማይን ዛት ዘ ፈንድ ሃቭ ቢን ሪሲቭድ። ይልክላቸዋል ማለት ነው። ሰክሰስፉል እኔ ጨርሻለሁ። ስለዚህ እንደዛ አድርገን ማውጣት እንችላለን ማለት ነው። የወሰደው ታይሚንግ በ14 ደቂቃ ውስጥ ነው የወሰደው። አሁን
ሁሉን ነገር ማየት ይቻላል ማለት ነው። ያው ከኔ ቀንሷል። ከኔ ቀንሷል ማለት ቅድም ከነበረ ላይ ተቀንሶ ወስዷል ማለት ነው። ስለዚህ እንደዛ አድርገን ማውጣት እንችላለን። ፕላትፎርሙ ይሰጣል። አትጠራጠሩ እና እናንተ በደንብ ከሰራችሁ እውነት ይከፍላችኋል።